እነሆ መቆያ በመቆያችን እናቆያችሁ። ሰን ዙ የጦርነት ጠቢብ። ዓለማችን እንደሆነ ከጦርነት አዙሪት ወጥታ አታውቅም። በተመሳሳይ መነሻዎች፣ በተመሳሳይ መድረሻዎች፣ በተመሳሳይ ስልቶች ጦርነትን ስታስተናግድ ዝንተ ዓለም ኖረች። ዓለም ከተፈጠረ ምድር ከተዘረጋ ለማለት በሚቻልበት ደረጃ ጦርነትንና አግተልትሉ የሚያመጣውን ጉድ እየታዘበች እስከዚህ ደረሰች። በጦርነቶች ተጎጂዎች እንዳሉ ሁሉ ዝናና ክብር የሚያተርፉበትም አሉ። ሕይወትን ያህል መሥዋዕት ለማድረግ የተሰለፈ ሰራዊትን መርተው ለድል ያበቁ የተጋደሉ መሪዎች ስማቸው ከመቃብር በላይ ውሎላቸዋል። እንደ ሰንዙ ያሉ የጦር መሪዎች ከ2500 ዓመታት በኋላም ዕውቀታቸውና ስማቸው ከትውልድ ወደ ትውልድ እየተሸጋገረ እስካሁን ደርሷል። ሰንዙ ከመሰሎቹና ስመጥሩ የጦር አዛዦች የገነነና የተለየ የሚያደርገው በጦርነት ድል አድራጊ መሆኑ ብቻ አይደለም። ሰንዙ የጦር ጄኔራል ብቻም አልነበረም፣ ፈላስፋና የስትራቴጂ ሰው ነበር። ጦርነት እንዴት መከናወን እንዳለበት በጽሑፍ ቀርጾ በማስቀረቱ ዕውቀቱና ጥበቡ ዘመናትን ሊተላለፉ ችለዋል። የጦርነት ጥበብ ዘ አርት ኦፍ ዋር በተሰኘው መጽሐፉ ከ2500 ዓመታት በኋላ የጦር መኮንኖች ከጠረጴዛቸው የማይለዩት መጽሐፍ ሆኗል። የጦር መሳሪያዎች ሰንዙ ካለበት ዘመን እጅግ የተራቀቁ ቢሆኑ ግን ጦርነትን ለማካሄድ የሚያስችሉ ስልቶች ከሳንዙ አስተሳሰብ የራቁ አልሆኑም። የሳንዙ የጦርነት ስትራቴጂ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ባሉ ሀገሮች የጦር አካዳሚዎቻቸው ይጠቀሙበታል። የሰንዙ የጦርነት ክንውን ስም ያላቸው ጄኔራሎች እስካሁን ድረስ ይገለገሉበታል። የውጊያ ስትራቴጂና ታክቲክ ዘመን ከማይሽረው በዓመተ ዓለም ከነበረው የቻይናው ጄኔራል የሚቀዳ ሆኗል። የሰንዙ ስም በተለይ የጦር መኮንኖች ዘንድ በርካታ ተከታይ አፍርቶ እንደሚቀጥልም የታመነ ሆኗል። የጦርነት ጥበብን ዚ አርት ኦፍ ዋር መጽሐፍን ያነበበው የዉ ግዛት ንጉሥ ሆሉ ሳንዙን አስጠርቶ ጠየቀው። የመጽሐፍህን 13ቱንም አንቀጾች በጥንቃቄ አንብቤያለሁ፣ ግን ወታደሮችን እንዴት አስተባብሮ መምራት እንደሚቻል ከጻፍከው በተግባር ልታሳየኝ ትችላለህ? አዎ ንጉሥ ሆይ አለ ሰንዙ። በሴቶችም ላይ ቢሆን ቢሞከር ይቻላል? ንጉሡ ደግሞ ጠየቀው። የሳንዙ መልስ አዎንታ ነበር። ንጉሥ ሆሉ ከቁባቶቹ ጋር በቤተ መንግሥት የሚገኙትን 180 ሴቶች ለውትድርና እንዲያሰለጥናቸው ለሰንዙ ሰጠው። ሥልጠናው ተጀመረ። ንጉሡ ከሰገነት ላይ ሆኖ ይመለከታል። ሰንዙ ሴቶቹን በሁለት ቡድን ከፈላቸው። ለእያንዳንዱ ቡድንም ሁለቱን ንጉሡ አብልጦ የሚወዳቸውን ቁባቶቹን ኃላፊ ያደረጋቸው። ሰንዙ ግልጽ ትእዛዝ ሰጣቸው። ወደ ቀኝ ዙሩ ስል አንገታችሁን ወደ ቀኝ፣ ወደ ግራ ስል ወደ ግራ፣ ወደ ፊት ስል ወደ ፊት ታዞራላችሁ። ግልጽ ነኝ አለ። አዎንታቸውን ሰጡት። ታምቡር ተመታ። ሰንዙ ወደ ቀኝ እንዲዞሩ ትእዛዝ ሰጠ። ሴቶቹ ግን ሳቅ ፈነቀላቸውና ይሳሳቁ ጀመር። ሳንዙ አስጠነቀቃቸው። ወታደራዊ ትእዛዝ በግልጽና በሚገባ መንገድ ካልተላለፈ የጄኔራሉ ስህተት ነው። ስለዚህ ትእዛዙን እንደገና ደግምላችኋለሁ ብሎ ደገመላቸው። ግልጽ ነው? ገብቷችኋል? ሲል ጠየቃቸው። አዎን አሉት። ታምቡር ተመታ። ሳንዙም ወደ ቀኝ ዙሩ አለ። ሴቶቹም መሳሳቃቸውን ቀጠሉ። ያን ጊዜ ሳንዙ እንዲህ አለ። ወታደራዊ ትእዛዙን በግልጽ ካላስተላለፈ የጄኔራሉ ጥፋት ነው። ትእዛዙ ግልጽ ሆኖ ወታደሮቹ ካልተቀበሉት ግን ጥፋቱ የመኮንኖች ነው። ስለዚህ ቅጣት ይገባቸዋል ብሎ ሁለቱን የቡድን መሪዎች አንገታቸውን ቀላቸው።
በሰገነት ላይ ሆኖ ይመለከት የነበረው ንጉሥ ሆሉ የሚወዳቸው ቁባቶቹ ሲገደሉ ደነገጠና አሁን ወታደሮቹን እንዴት መምራት እንደሚቻል በበቂ ሁኔታ ተገንዝበናል፣ እንዳይገደሉ ፍላጎታችን ነው የሚል መልእክት ላከበት። ሳንዙ አልተቀበለውም። እንዲህም ሲል መልሱን ሰጠ። የሰራዊት አዛዥ እንዲሆን አንድ ጊዜ የንጉሡን ፈቃድ ያገኘ ጄኔራል በእርሱ ደረጃ ያልሆኑ የንጉሡን አንዳንድ ትእዛዞች ለመቀበል አይችልም። እንዲህ ብሎም ሥልጠናውን ጀመረ። በተቀሉት የቡድኑ መሪዎች ምትክ ሌሎች 2 ሴቶችን መደበ። እንደ ቀድሞ ትእዛዙን በግልጽ ነገራቸው። ትእዛዙም ያላንዳች ስህተት ተፈጸመ። ሥልጠናውንም አጠናቀቀና ወደ ንጉሡ ወታደሮችህ ዝግጁ ናቸው፣ የተነቃቁና በሥነ ሥርዓት የታነጹ ናቸው፣ ወደ እሳትም ይሁን ወደ ውሃ ግቡ ብትላቸው ሳያንገራግሩ ይታዘዙሃል፣ አይተህ እንድታረጋግጥም እየተጠባበቅን ነው የሚል መልእክት ላከበት። ንጉሡ ግን ሄዶ ሰልጣኞቹን ለመመልከት አልፈለገም። ሳንዙንም ወደ ካምፑ እንዲመለስ አዘዘው። ያን ጊዜ ሳንዙ ንጉሥ በቃላት ብቻ የተሞላ ነው፣ ወደ ተግባር ሊለውጣቸው አይችልም ብሎ መናገሩ ተዘግቧል። ንጉሡ ሳንዙ በሠራው ቢደነግጥም ዲሲፕሊን ያለው ሰራዊት አስተባብሮ ለመምራት እንደሚችል አመነበት። ስለዚህ የሰራዊቱ አዛዥ ጄኔራል አድርጎ ሾመው። በምዕራቡ የቹ ግዛትን፣ በሰሜን የቼን ግዛትን አጥቅቶ የንጉሡን ግዛት አስፋፋ። የሳንዙ የጦር አመራር የገነነ ከንጉሡም እኩል የሚታይ ሆነ። ከልምዱ ተነስቶ በጻፈው መጽሐፍም አሁንም ለወታደራዊ አካዳሚ ማስተማሪያ፣ ለጦር አዛዦችም ዕውቀት ሆኗቸዋል። ጀነራል ሳንዙ የተወለደበት ትክክለኛ ቀን አይታወቅም። ብዙዎች ታሪክ ጸሐፊዎች ከክርስቶስ ልደት በፊት በ512 ዓመተ ዓለም ግድም እንደተወለደ ግምታቸውን ይሰጣሉ። የትውልድ አካባቢው በቺ ግዛት የሆነው ሳንዙ ስለ እድገቱም ሆነ ስለ ሥራ ስምሪቱ ታሪክ ተመራማሪዎች እርግጠኛ ሆነው መናገር አልቻሉ። ሳንዙ የበለጠ የሚታወቀው በጻፈው መጽሐፉ ነው። አርት ኦፍ ዋር የጦርነት ጥበብ በሚል ርዕስ የጻፈው መጽሐፍ ከ2500 ዓመታትም በኋላ ስሙን እንደተከለለት ቀርቷል። በዓለም ያሉ ታላላቅ የጦር ማሰልጠኛ ተቋሞችም ወታደራዊ ክህሎት የማስተማሪያ ሰነዳቸው ስላደረጉት ዝናው የማያቋርጥ ሆኗል። ሳንዙ የዉ ግዛት ንጉሥ በሆነው በሆሉ ስር የጦር አዛዥ መሆኑና በተደጋጋሚ ጦርነቶች ተደጋጋሚ ድል ማግኘቱ ተመዝግቦለታል። የጦር ስትራቴጂ መንደፍና ወደ ተግባርም ለመለወጥ የቻለ ፍልስፍናውንም በመጽሐፍ ላይ በማስፈሩ ከሌሎች የጦር መሪዎች የተለየ እንዲሆን አድርጎታል። በሳንዙ መጽሐፍ የጦር አዛዦች ተጠቅመውበታል። የጦርነት ጥበብ አርት ኦፍ ዋር የተጻፈበት ጊዜና የጻፈውም ሰው ላይ ታሪክ ተመራማሪዎች ጥያቄ ከማንሳት አላረፉም። መጽሐፉን የጻፈው ሳንዙ መሆኑን ይቀበሉና ግን በሌሎች የጦር ሰዎች እየተቃና የተጻፈ ነው ይላሉ። ለዚህም የሚሰጡት ምክንያት የጦርነት ጥበብ መጽሐፍ ተጻፈ ከተባለበት ዘመን ወዲህ ያሉ የጦርነት ስልቶችን ያካተተ ነው ብለው ስለሚያምኑ ነው። አርት ኦፍ ዋር የመጀመሪያው ወታደራዊ ስትራቴጂ ሰነድ ሲሆን ጦርነትን ለማሸነፍና ግጭቶችን ለመቆጣጠር የሚያስችል የጦርነት ፍልስፍና መጽሐፍ ነው ይሉታል የወታደራዊ ጉዳዮች ባለሙያ የሆኑ ተንታኞች። አርት ኦፍ ዋር 13 ምዕራፎች ተከፋፍሏል። ምዕራፎቹ ከዕቅድ ማውጣት ጀምሮ ኃይልን በወቅታዊነት ስለመጠቀምና የጠላትን ድክመት ስለማወቅ፣ ታክቲክን ስለመለዋወጥና ስለ ምሽግ አያያዝ፣ ስለ ስለላ ይተነትናሉ። አንዳንድ የታሪክ ጸሐፊዎች የአርት ኦፍ ዋር ምዕራፎች አሁን ከተጠረዘው በላይ ሳይሆኑ እንደማይቀሩና ነገር ግን በቋንቋው ጥንታዊነት ለመረዳት የሚያስቸግሩት ባለመካተታቸው እንደሆነ ይገምታሉ። የጦርነት ጥበብ ከሁለተኛው የቻይና ሥርወ መንግሥት ሃን ዳይናስቲ ጀምሮ እየተስተካከለና እየተቃና የአሁኑን ቅርጽ እንዲይዝ ተደርጓል። ለዚህም ቢሆን ከ475 ዓመተ ዓለም እስከ 221 ዓመተ ዓለም የተጻፈና የተስተካከለ ሊሆን ይችላል ከማለት አልፈው በዚህ ቀን ተጀምሮ በዚህ ዓመት ተጠናቀቀ ማለት አልተቻለም።
ለብዙ ዘመናት ለተሸጋገረው የቻይና ታሪክ አስተዋጽኦ ያደረገና አሁንም ቢሆን አስተዋጽኦ እንደቀጠለ መሆኑ ይተረክለታል። ቻይና ከልዕለ ኃያላን ሀገሮች አንዷ ለመሆን የአርት ኦፍ ዋር ሐሳቦችን በጦርነትም በምጣኔ ሀብት ዘመቻዋም ተጠቅማበታለች። አዲስቷ ቻይና የወታደራዊ ስምሪቷን መሠረት የጣለ እንደሆነላትም ይታመናል። ወታደራዊ ማዕረጎችንም ለመሸጋገር ይህን መጽሐፍ ማንበብና መረዳት መለኪያ እስከመሆን ደርሷል። አርት ኦፍ ዋር በብዙ የጦር አዛዦችና የፖለቲካ አመራሮች ተጽዕኖ ማሳደሩ ይታመናል። ታሪካዊ የሚባለው የቻይናው ንጉሥ ኩንሺ ሁዋንግዲ በጦርነት ያሉትን ትንንሽ ግዛቶቹን አንድ ለማድረግ በተካሄደው ዘመቻ ከፍተኛ ትርፍ ያስገኘልን መጽሐፍ ብሎ መናገሩ ተመዝግቧል። የ20ኛው ክፍለ ዘመን የቻይና ኮሙኒስት መሪ የነበረው ማኦ ዜዲንግ በ1940ዎቹ መጀመሪያ ያገኘውን ድል ለመምራትና በኋላም የኮሙኒዝምን ተጽዕኖ በዓለም ዙሪያ ለማሳደር አርት ኦፍ ዋርን ተጠቅሞበታል ይባላል። የታላቁን ቻይናዊ የጦር ሰው የሳንሱን መጽሐፍ ጠላትህን እወቅ፣ ራስህንም እወቅ፣ ይህን ካደረግህ 1000 ውጊያዎችን ማከናወን ትችላለህ የሚለውን ሐሳብ መርሳት የለብንም ይል ነበር አሉ ማኦ ዜዱንግ። ከታተመበት ከተተረጎመበትና ከተሰራጨበት ጊዜ ጀምሮ በስመጥር ጦር ጀነራሎችና ተንታኞች ዘንድ ምርጥ የጦር ስትራቴጂ መጽሐፍ ተደርጎ ለተከታታይ ዓመታት ተነቧል። በ760 ዓመተ ምህረት ወደ ጃፓንኛ ቋንቋ ከተተረጎመ በኋላም በጃፓኖች ጀነራሎችና በንጉሠ ነገሥቱ መንግሥት የጦር ኃይል ከፍተኛ አመራሮች ዕውቅናና ተወዳጅነትን አትርፏል። ስለዚህም በዩሪሃማ ከተማ ሐውልት አቁመውለታል። የቪየትናሙ ፕሬዝዳንት ሆቺሚን በሀገሩ ቋንቋ አስተርጉሞ የጦር አዛዦቹ እንዲጠቀሙበት አድርጎ ውጤት አስመዝግቦበታል። ከፍ ያለ ወታደራዊ ብዛት ያላቸውን አሜሪካንና ፈረንሳይን ድል ለመንሳት የቻለው የቪየትናም ጦር ዋና ስትራቴጂስት የነበረው ጀነራል ቮን ኑጊዮን ጂያብ የሳንዙ መጽሐፍ አድናቂ ነበር። በቁጥርና በመሳሪያ እጅግ ብልጫ የነበረውን የአሜሪካ ጦር በትንሽ ኃይል በሽምቅ ውጊያ ለማሸነፍ የሳንሱ መጽሐፍ ረድቷቸዋል ይባላል። አሜሪካ ከጃፓን ከሰሜን ኮሪያና ከሰሜን ቪየትናም ባደረገቻቸው ጦርነቶች የአሜሪካ ጦር አዛዦች በሳንሱ የጦርነት ስትራቴጂ እንዲሳቡ አድርጓቸዋል። ምንጊዜም ዘአርት ኦፍ ዋር መጽሐፍ ከጠረጴዛ አይለይም ይል ነበር የሩቅ ምስራቅ አሜሪካ ጦር አዛዥ የነበረው ጀነራል ማካርተር። የአሜሪካ የመከላከያ ክፍል በስታፍ ኮሌጁ አማካይነት ሁሉም አንቀጾች በቤተ መንግሥቱ እንዲገኙ አድርጓል። በባህር ወለድ ዝም የሙያተኞች የንባብ ፕሮግራም ውስጥ የሳንሱ መጽሐፍ እንዲጠቃለል ተደርጓል። በባሕረ ሰላጤው ጦርነት ወቅት ጀነራል ፖልና ጀነራል ሸዋሪስኮቭ ከሳንሱ አስተሳሰብ ጋር የተገናኘ ዘመቻ አድርገዋል። ማሳሳት፣ ፈጣን ማጥቃት፣ የጠላትን ድክመት መረዳት የሚሉትን ሐሳቦች ተግባራዊ አድርገውታል። ጀነራል ፖል የአርት ኦፍ ዋር መጽሐፍ አሁንም ወታደሮችንና ፖለቲከኞች ላይ ተጽዕኖ ማድረጉን ቀጥሏል ሲል መስክሯል። ጠንካራና ጠጣር ይባል የነበረው የሶቪየት ኅብረት የስለላ ተቋም KGB ማሳሳት የሚለውን የሳንሱ ሐሳብ በጥብቅ ያጠናውና ሥራም ላይ ያውለው እንደነበረ ተመስክሯል። ጥንካሬያችንን እንደ ድክመት፣ ድክመታችንንም እንደ ጥንካሬ እንዲቆጥረው ጠላትን አስገድደው ያን ጊዜ የጠላት ጥንካሬ ወደ ድክመት ይለወጣል የሚለውን ሐሳብ KGB መመሪያው አድርጎት ቆይቷል ይላሉ የሳንሱ መጽሐፍን የሚተነትኑ ባለሙያዎች። በጦርነት ጊዜ ለጠላት የተሳሳተ መረጃ የማቀበልን አስፈላጊነት KGB ለረጅም ጊዜ ሰርቶበታል። የጦርነት ጥበብ ለጦር ሰዎች ብቻ ሳይሆን ለቢዝነስ ሰዎችም ከፍተኛ ጠቀሜታ የሚሰጣቸው ሆኗል። ከተወዳዳሪያቸው እንዴት ልቀው እንደሚወጡ ችግሮቻቸውንም ለመፍታት ስትራቴጂ የሚነድፉበት መሆኑ ተጠቅሷል። የእግር ኳስ ቡድኖችም ጭምር የሳንሱ መጽሐፍም እያገለገላቸው መሆኑን መስክረዋል። ከዚህ ቀጥሎ ደግሞ ከሳንሱ የጦርነት